የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች ዛሬ በሚደረጉ ጨዋታዎች የሚጀመሩ ነው የሚሆነው። አርሰናልን ከፉላም፣ ኖቲንጋም ፎረስትን ከማንቸስተር ዩናይትድ የሚያገናኙት ጨዋታዎች ደግሞ ትልቅና ተጠባቂ የሚባሉት መርሃ ግብሮች ናቸው። እንደምናላችሁ ውድ የዩቲዩብ ቻናላችን ቤተሰቦች የተለያዩ የዛሬ የሚደረጉ ጨዋታዎችን ሰፋፊ ጉዳዮችን እያነሳሳን ቆይታ የምናደርግ ይሆናል። ታዲያ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጠየቅ እንወዳለን። የመጀመሪያው ጨዋታ ማንሳት ያለብን የመጀመሪያው ጨዋታ አርሰናልን ከፉላም የሚያገናኘው ጨዋታ ነው። ቡካዮ ሳካ ከረጅም ጊዜ ጉዳት በኋላ የተመለሰበት ጨዋታ እንደመሆኑ ለአርሰናል እጅግ ተጠባቂ ጨዋታ ነው የሚሆነው። ምሽት 3:45 ሲል የሚጀመር ጨዋታ ነው የሚሆነው። አርሰናል ከቡካዮ ሳካ ባለፈ ጁሪየን ቲምበርንም ከጉዳት አገግሞ እንግዲህ እንደሚያገኘው ተረጋግጧል። ከዛ ባለፈ ሪካርዶ ካላፊዮሪ ከዛሬው ጨዋታ ውጭ ሆኗል። በጣሊያን ብሔራዊ ቡድን በኢንተርናሽናል መርሃ ግብር ላይ ባጋጠመው ጉዳት ምክንያት ነው ከዚህ ጨዋታ ውጭ መሆኑ እየተረጋገጠው። ፉልሃሞች በኤፍኤ ካፑ ከክሪስታል ፓላስ ጋር ባደረጉት ጨዋታ ሽንፈት አስተናግደው ነው ወደዚህ የሚመጡት። በሩብ ፍጻሜው ደርሰው ነበር ማንቸስተር ዩናይትድን በማሸነፍ ኋላ ላይ ግን ሳይሳካላቸው እንደቀሩ ተመልክተናል። ሬስ ኔልሰን የቀድሞ የአርሰናል ተጫዋች በፉልሃም በኩል ለረጅም ጊዜ በጉዳት ከሜዳ እንደሚርቅ የተረጋገጠው ሌላኛው ተጫዋች ነው። የሁለቱ ቡድኖች የእርስ በርስ ግንኙነት ምን ይመስላል የሚለውን ከተመለከትን አርሰናል ባለፉት 31 የሜዳው ላይ ጨዋታዎች ከፉልሃም ጋር ጨዋታውን አድርጎ ሽንፈት አስተናግዶ አያውቅም። 24ቱን ጨዋታ ሲያሸንፍ 7ቱን ጨዋታዎች ደግሞ ባቻ ውጤት ነው ያጠናቀቀው። አንድን ቡድን በእንግሊዝ ፕሪሚየር ሊግ ታሪክ በሜዳው ብዙ ጨዋታ ሳይሸነፍ በመጓዝ ረገድ የአርሰናል ታሪክ ይሄኛው ትልቁ ቁጥር ሆኖ ተመዝግቧል። ከዛ ባለፈ ግን አርሰናሎች የመጨረሻ 3 የሚደርሱ መርሃ ግብሮቻቸውን ከተመለከትን ከፉልሃም ጋር ማሸነፍ አልቻሉም። በሁለቱ ጨዋታዎች ባቻ ውጤት ሲያጠናቅቁ በአንዱ ጨዋታ ክራቨን ኮቴጅ ላይ ሽንፈት ማስተናገዳቸው የሚዘነጋ አይደለም። ሌላ ከአርሰናል ጋር በተያያዘ የሚነሳ ቁጥራዊ መረጃ ለጠቁማቸው። አርሰናል እንግዲህ ካለፉት 19 የፕሪሚየር ሊግ ጨዋታዎች በአንዱ አጋጣሚ ብቻ ነው ሽንፈት ያስተናገደው። 11ዱን አሸንፏል፣ 7ቱን ጨዋታዎች ባቻ ውጤት አጠናቋል። ይሄንን ዛሬም ሊያስቀጥል ይችላል እየተባለ ነው የሚገመተው። የሚኬል አርቴታ ቡድን እንግዲህ በለንደን ደርቢ ዘንድሮ ባደረጋቸው ጨዋታዎች 20 ነጥቦችን ማሳካት ችሏል። በለንደን ከሚገኙ ቡድኖች በእርስ በርስ ግንኙነት ብዙ ነጥብ ያሳካው ቡድንም ይሄው የሚኬል አርቴታ ስብስብ ነው። ከዛ ባለፈ በዚህ የውድድር ዓመት በአማካይ በየጨዋታው 23.6 የሚደርሱ ሙከራዎችን ይሞክራል። ከዛ ባለፈ 13.9 እንዲሁም ደግሞ 9.7 የሚደርሱ ኳሶች ደግሞ የሚሞከሩበት ይሆናል በየጨዋታው ማለት ነው። ይህም በሊጉ ዝቅተኛ የሚባለው ቁጥር እንደሆነ ማንሳት እንችላለን። ያ ማለት አርሰናል ብዙ ኳስ የሚሞክረው ጥቂት ኳስ የሚሞከርበት ቡድን ሆኖ ነው እስካሁን ድረስ በፕሪሚየር ሊጉ እየቀጠለ የሚገኘው። በማጥቃት ግን ልክ ያለፈው ዓመት አይነት ፕሮሊፊክ የሚባል ሲዝን እያሳለፉ ነው ማለት አይቻልም። መድፈኞቹ 17 የሚደርሱ ክሊንሺቶችን በዚህ ዓመት በሁሉም ውድድሮች ማስጠበቅ ችለዋል ወይም ደግሞ ማስመዝገብ ችለዋል። ይህም በአማካይ ተጋጣሚዎቻቸው 0.5 የሚደርስ ኤክስፔክትድ ጎል እንዲኖራቸው አድርጎታል። ይህም ማለት ከ29 የፕሪሚየር ሊግ ጨዋታዎች በ11ዱ የሚያስመዘግቡት ቁጥር ነው ማለት ነው። ይሄ በመከላከሉ ያላቸው ቁጥር ምን ያህል አስደናቂ ስለመሆኑ የሚነግረን ነው የሚሆነው። ከኮርና ኳሶች ወይም ደግሞ ከማዕዘን ምቶች 27 ጎሎችን አስቆጥሯል በዚህ የውድድር ዘመን ካለፈው ዓመት ጀምሮ ከተመለከት ነው ማለት ነው። ይህም በሊጉ ካሉ ቡድኖች በሙሉ የተሻለ ያደርጋቸዋል። አርሰናል ካለፉት 7 የሚደርሱ የፕሪሚየር ሊግ ጨዋታዎች በአፕሪል 1 በሚያደርጋቸው ጨዋታዎች ማለት ነው 25-3 በሆነው ውጤት ነው ጨዋታዎችን የሚያሸንፈው። ዛሬ ኤፕሪል 1 ላይ ነው የምንገኘው በፈረንጆቹ። በዚህ ቀን ላይ ያደረጋቸውን 7 ጨዋታዎች በሙሉ ከዚህ ቀደም ማሸነፍ ችሏል። ዛሬስ የሚለው የሚጠበቅ ነው የሚሆነው። ፉልሃም ካለፉት 3 ተከታታይ ጨዋታዎች እያሸነፈ ተጉዞ ነበር ከሜዳ ውጭ የተጓዘ። ነገር ግን በብራይተን በዚህ ወር አጋማሽ ላይ ከተሸነፈ በኋላ ያ የ3 ጨዋታዎች ያለመሸነፍ ግስጋሴው አብቅቶለታል ማለት እንችላለን። ነገር ግን አሁን በለንደን ደርቢ 5 ጨዋታዎችን ዛሬ ማሸነፍ የሚችሉ ከሆነ በአንድ የውድድር ዘመን 5 የሚደርሱ የለንደን ደርቢዎችን በማሸነፍ የመጀመሪያው ስኬታቸውን ያስመዘግባሉ። ይህም ማለት ከ1947-48 እና ከ2000-2001 የውድድር ዘመን በኋላ ለመጀመሪያ ጊዜ ሆነ የሚመዘገብ ይሆናል። ማርኮ ሲልቫ በለንደን ደርቢ ፉልሃምን ማሰልጠን ከጀመሩበት ጊዜ ጀምሮ 1.3 የሚደርስ ነጥቦችን በአማካይ ያስመዘግባሉ። ይህም በፕሪሚየር ሊጉ ፉልሃምን ካሰለጠኑ አሰልጣኞች በለንደን ደርቢ የተሻለ ቁጥር ያላቸው አሰልጣኝ አድርጎ ያስቀምጣቸዋል። ካለፉት 43 የፕሪሚየር ሊጉ ጎሎቻቸው መካከል 13ቱ የተቆጠሩት ከተቀያሪ ወንበሮች ከሚነሱ ተጫዋቾቻቸው ነው። በዚህ ዓመት 43 ጎል አስቆጥረዋል። 13ቱን ጎል ማስቆጠር የቻሉት በተቀያሪ ተጫዋቾቻቸው ነው። ሃሪ ዊልሰን ለዚህ ትልቁን ድርሻ የሚወስደው ተጫዋች እንደሆነ ማንሳት እንችላለን። አንቶኒ ሮቢንሰን በዚህ ዓመት 50 የሚደርሱ ኢንተርሴፕሽኖችን አድርጓል። በቀጣይ በትልቅ ክለብ ልንመለከተው እንችላለን በፕሪሚየር ሊጉ። ይህም ከሊቨርፑል ሪያን ግራቨን
ግራቨንበርክ ጋር ተመሳሳይ ቦታ ላይ ያስቀምጠዋል። ለዛም ነው ዘንድሮ ድንቅ ሲዝን እያሳለፉ ከሚገኙ ተጫዋቾች መካከል አንደኛው አንቶኒ ሮቢንሰን ነው የሚል አስተያየት በብዙዎች ዘንድ የሚሰጠው። ከአርሰናልና ፉላም ወጣ እንበልና አርሰናልና ፉላም እንግዲህ ዛሬ ጨዋታቸውን ያደርጋሉ። ምን ይጠበቃል የሚለውን አብረን የምንመለከት ይሆናል። ሌላኛው ጨዋታ ግን ኖቲንግሃም ፎረስትን ከማንቸስተር ዩናይትድ የሚያገናኝ ነው የሚሆነው። የኦፕታ ሱፐር ኮምፒውተር ይህንን ጨዋታ ኖቲንግሃም ፎረስት 42.9 በመቶ በሚደርስ ድርሻ ጨዋታውን የማሸነፍ እድል አለው ብሎ ግምቱን አስቀምጧል። ፎረስቶች ባለፉት 8 የፕሪሚየር ሊግ የሜዳ ላይ ጨዋታዎቻቸው ምንም ሽንፈት አላስተናገዱም። 6ቱን ማሸነፍ ሲችሉ በሁለቱ ያቻ ውጤቶችን አስመዝግበዋል። ብሩኖ ፈርናንዴዝን ከተመለከትን ባለፉት ተከታታይ ጨዋታዎች 3 ጎሎችን አስቆጥሯል። 3 ኳሶችን አመቻችቶ አቀብሏል። ባለፉት 4 ጨዋታዎች ለማንቸስተር ዩናይትድ በ6 ጎሎች ላይ መሳተፍ ችሏል። ዛሬም ማንቸስተር ዩናይትድ ከሱ ብዙ ይጠብቃል። አሰልጣኝ ሩበን አሞሪም ትናንት በነበራቸው ጋዜጣዊ መግለጫ ላይ ተጫዋቹ ወደ ሪያል ማድሪድ ይሄዳል የሚል መረጃ መውጣቱን ተከትሎ ለኛ ለወደፊት መገንባት ለምንፈልገው ቡድን አስፈላጊው ተጫዋች በመሆኑ ወዴትም አይሄድም የሚል አስተያየታቸውን ሰጥተዋል። ማንቸስተር ዩናይትድ ኖቲንግሃምን የማሸነፍ ዳውንቲንግ የሚባል አይነት ከባድ ታስክ ወይም ደግሞ የቤት ስራ የሚጠብቀው ነው የሚሆነው። ምክንያቱም ባለፉት ተከታታይ ጨዋታዎች ላይ በሲቲ ግራውንድ ሲቸገር እየተመለከትነው ነው የምንገኘው። በአውሮፓ ሻምፒየንስ ሊግ ሊያሳትፈው የሚችለው ቦታ ለመያዝ ነው ኖቲንግሃም የተጫወተ የሚገኘው። ሲዝኑን ሙሉ ድንቅ እንደነበሩ ማንሳት እንችላለን። 3ኛ ደረጃ ላይ ይገኛሉ። የመጨረሻ ጨዋታቸውን ኢፕስዊችን 4-2 ማሸነፋቸው የሚዘነጋ አይደለም። እንደ አንቶኒ ኢላንጋ፣ ኒኮላ ሚሊንኮቪች የመሳሰሉ ተጫዋቾች ድንቅ ሲዝን እያሳለፉ ነው የሚገኘው። ለዛም ነው በዛሬው ጨዋታ ለማንቸስተር ዩናይትድ ነገሮችን ከባድ ሊያደርጉ ይችላሉ ተብሎ የሚጠበቀው። ባለፈው ዓመት በዚሁ ሜዳ ላይ በነበረ ጨዋታ ማሸነፋቸው የሚዘነጋለም። ዘንድሮ ደግሞ ኦልትራፎርድ ላይ መጥተው በመጀመሪያ ጨዋታ የሩበን አሞሪምን ቡድን ማሸነፋቸው የሚዘነጋለም። እንደ ሞርጋን ጊብስ ዋይት፣ ክሪስ ውድ ያሉ ተጫዋቾች በማጥቃት እንቅስቃሴው ላይ ቡድኑ የሚፈልገውን ነገር መስጠት እየቻሉ እንዳለ ማንሳት እንችላለን። ምን አዲስ ነገር ዛሬ ሲያሳዩናል የሚለውን አብረን የምንመለከት ይሆናል። የሁለቱም ቡድኖች የእርስ በርስ ግንኙነት ከተመለከትን ባለፉት 2 የፕሪሚየር ሊግ ጨዋታዎች ከፎረስት ጋር ሽንፈት አስተናግዷል ማንቸስተር ዩናይትድ። ይህም ለመጨረሻ ጊዜ ካደረጓቸው 13 የእርስ በርስ ግንኙነቶች አንጻር ካየን ብዙ ሽንፈት ተብሎ ተመዝግቧል። ምክንያቱም ለመጨረሻ ጊዜ ከነዚህ 2 ጨዋታዎች አስቀድሞ በነበሩ 13 መርሃ ግብሮች ማንቸስተር ዩናይትድ በ10 ድል ቀንቶታል። በሁለቱ ያቻ ውጤት አስመዝግበዋል። በአንድ ጨዋታ ብቻ ነበር የተሸነፈው። ያለፈው ዓመት ጨዋታቸው በኒኮላስ ዶሚኒጌዝ እና ጊብስ ዋይት ጎሎች አማካኝነት 2-1 አሸንፈው ነበር ሲቲ ግራውንድ ላይ። ያም ውጤታቸው ከ1988-89 ከ1989-90 በኋላ የተመዘገበ 2 ተከታታይ ድላቸው እንደሆነ ማንሳት እንችላለን። የመጀመሪያው ኦልትራፎርድ ጨዋታን ካስታወስን 3-2 በሆነ ውጤት ነበረ ፎረስት ማሸነፍ እየቻለው ኦልትራፎርድ ላይ። ዲሴምበር 7 ላይ የተደረገ ጨዋታ ነበረ። ሆይሉንድ ግብ አስቆጥሮ የሚሊንኮቪችን የመክፈቻ ግብ መሻር ችሎ ነበር። ነገር ግን ኋላ ላይ ጊብስ ዋይትና ውድ ማስቆጠር የቻላቸው ጎሎች ጨዋታውን ፎረስት አሸንፎ እንዲወጣ አድርጎታል። ብሩኖ ፈርናንዴዝ በዛ ጨዋታ ላይ የመጽናኛ ግብ ለማንቸስተር ዩናይትድ ማስቆጠሩ የሚዘነጋለም። ኦፕታ ከ10,000 የፕሪማች ሲሙሌሽን ግምቶች ውስጥ 42.9 በመቶ በመስጠት ይህንን ጨዋታ ኖቲንግሃም ያሸንፋል ብሎታል። ማንቸስተር ዩናይትድ በበኩሉ የ31.1 በመቶ በሲቲ ግራውንድ በሚደረገው ጨዋታ የአሸናፊነት እድል አግኝቷል። ጨዋታው ባቻ ውጤት ሊጠናቀቅ የሚችልበት እድል ደግሞ 26 በመቶ እንደሆነ ነው ኦፕታ የሚጠቁመው። ዛሬ በሚደረገው ጨዋታ ላይ ስታዲያ ማንቸስተር ዩናይትድ አሁን እየተሻሻልን ነው፣ በራስ መተማመናችን ከፍ ብሏል የሚል አስተያየታቸውን ሲሰጡ ተመልክተናል። አሰልጣኝ ሩበን አሞሪም ምን ያሳዩናል የሚለውን አብረን የምንመለከት ይሆናል። በዚህ ሳምንት በሚደረጉ ጨዋታዎች ሌሎች ምን አዳዲስ ነገሮች አሉ የሚለውን ከተመለከትን አርሰናል ቀደም ብዬ እንደገለጽኩት ፉላምን ምሽት 3:45 ያስተናግዳል። ሊቨርፑል ኤቨርተንን የሚያስተናግድበት የጉዲሰን ፓርክ ጨዋታ ተጠባቂ ነው። ብራይተን ሆቭ አልቢዮንና አስቶን ቪላ የሚያደርጉት ጨዋታ በአውሮፓ ሻምፒዮንስ ሊግ ወይም ደግሞ በአውሮፓ ውድድር ላይ ለመሳተፍ የሚደረግ ትንቅንቅ እንደሚሆን ነው የሚጠበቀው። ኦፕታ ግን ስለ እያንዳንዱ ጨዋታ ምን አለ የሚለውን ነገር የምንመለከት ከሆነ ለምሳሌ ስለ አርሰናል አንዳንድ ነጥቦችን ማንሳት ይኖርብናል። ዋንጫው ወደ ሊቨርፑል ያደላ ቢመስልም አርሰናል ግን ተስፋ መቁረጥ አይፈልግም። ከፉላም ጋር የሚያደርገውን የኤምሬስ ጨዋታ በማሸነፍ ከመሪው ጋር ያለውን የነጥብ ልዩነት ከሮቡ ጨዋታ አስቀድሞ ማጥበብ የሚፈልግበት እድል እንዳለ እየተነሳ ነው የሚገኘው። ኦፕታም ይህንን ጨዋታ 64.1 በመቶ በሚጠጋ ድምፅ ጨዋታውን በፐርሰንታይል ደረጃ ማለት ነው አርሰናል አሸንፎ ይወጣል ብሏል። ፉላም ይህን ጨዋታ አሸንፎ የመውጣት እድሉ 15.2 በመቶ ብቻ ነው። ሌላኛው ዛሬ የሚደረገው ጨዋታ ወልቨርሃምፕተን ወንደረስን ከዌስትሃም በሞሊኒው የሚያገናኘው ላለመውረድ የሚደረገው ትንቅንቅ ነው። ሁለቱም ቡድኖች ከወራጅ ቀጠናው ለመራቅ ጥረት እያደረጉ ነው የሚገኙት። ያ በሊጉ የመቆየት እድላቸው ሰፊ እንደሆነ ማንሳት እንችላለን። የመጨረሻ ጨዋታቸውን ከኢንተርናሽናል ብሬኩ በፊት የቪቶር ፔሬራ ወልቭስ ሳውዝሃምፕተንን በማሸነፍ እንግዲህ
ከታች ከሚገኙት ወራጅ ቀጠና ላይ ከሚገኙት ሶስቱ ቡድኖች በ9 ነጥብ መራቅ የቻለበትን እድል ነው ማስመዝገብ የቻለው። ካለፉት 6 ጨዋታዎች የተሻሉ ነጥቦችን እየሰበሰቡ ነው። 10 ነጥቦችን ሰብስበዋል። ከመጨረሻ 12 ጨዋታዎቻቸው አንጻር ከተመለከት ነው የተሻለ መሻሻል እንደሆነ ማንሳት እንችላለን። ዌስትሃምን ከተመለከትን ካለፉት 9 የሚደርሱ ጌሞቹ ከወልቭስ ጋር በሚያደርጋቸው ጨዋታዎች 7ቱን ማሸነፍ ችሏል። 2 ጨዋታዎችን በሽንፈት ነው ያጠናቀቀው። ይሄ በጣም ትልቅ ቁጥሩ ነው ብለን ማንሳት እንችላለን። ታዲያ የኦፕታ ሱፐር ኮምፒውተር ይህንን ጨዋታ ለማሸነፍ ወልቭስ የተሻለ እድል አለው ብሏል። 39.4 በመቶ በሚጠጋ ፐርሰንታይል ይህን ጨዋታ አሸንፎ መውጣት የሚችለው ወልቭስ ሲሆን ዌስትሃም ደግሞ 32.5 በመቶ የማሸነፍ ንጻሬ አግኝቷል። የዚህ ጨዋታ ያቻ ውጤት የመጠናቀቅ እድሉ 28.1 በመቶ ነው በማለት ነው በዚህ ጨዋታ ላይ ግምቱን ያስቀመጠው ኦፕታ። በምን መልኩ ሊጠናቀቅ ይችላል የሚጠበቅ ነው የሚሆነው። ሌላኛው ቀደም ብዬ ያነሳሁት የኖቲንጋም ፎረስትና የማንቸስተር ዩናይትድ ጨዋታ ነው። ቀደም ብዬ ያነሳሁት የ42.9 በመቶ የሚሆን የማሸነፍ ንጻሬ ደግሞ ለኖቲንጋም የተሰጠው ነው። በሌሎች ጨዋታዎች ነገም ሊጉ ሲቀጥል ቦርንመዝ ከኢፕስዊች፣ ብራይተን ከአስቶን ቪላ እንዲሁም ማንቸስተር ሲቲ ከሌስተር ሲቲ፣ ኒውካስል ከብሬንትፎርድ፣ ሳውዝሃምፕተን ከክሪስታል ፓላስ፣ ሊቨርፑል ከኤቨርተን ጨዋታቸውን ያደርጋሉ። ቸልሲ ከቶተናም ሐሙስ ዕለት የሚደረገው የመጨረሻ ጨዋታ ነው የሚሆነው በሊጉ የ30ኛ ሳምንት ማለት ነው። በእግር ኳሱ የፕሪሚየር ሊግ ጨዋታዎች ብቻ አይደለም የሚደረጉት፣ ሌሎችም ተጠባቂ መርሃ ግብሮች አሉ። በካፍ ሻምፒዮንስ ሊግ፣ በአፍሪካ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች ዛሬ ጨዋታዎቹ መደረግ ይጀምራሉ። ማሜሎዲ ሰንዳውንስ ከኤስፔራንስ ደ ቱኒዝ ጨዋታውን ያደርጋል። ኤምሲ አልጀር ከኦርላንዶ ፓይሬት፣ አልአህሊ ከአልሂላል ኦምዱርማን፣ ፒራሚድ ደግሞ ከፋር ራባት ጨዋታቸውን ያደርጋሉ። በስፔን ኮፓ ዴል ሬ ሁለተኛ ዙር ጨዋታ በመጀመሪያው ጨዋታ ሪያል ማድሪድና ሪያል ሶሲዳድ ተገናኝተው 1-2 በሆነ ውጤት የመጀመሪያውን ጨዋታ አኒዮታ ላይ ሪያል ማድሪድ አሸንፏል። ዛሬ የመልስ ጨዋታው በሁለተኛው ዙር የሚደረግ ይሆናል። ኤል ሳንቲያጎ ቤርናቤው ላይ ምሽት 4 ሰዓት ተኩል ይጀምራል። በጣሊያን ኮፓ ኢታሊያ ሁለተኛ ዙር ጨዋታ ኤምፖሊ ከቦሎኛ ጨዋታቸውን የሚያደርጉ ይሆናል። በዲኤፍቢ ፖካል ጀርመን ላይ ደግሞ አርሜኒያ ቤልፊልድ ከባየር ሌቨርኩሰን ጨዋታቸውን ሲያደርጉ፣ በፍሬንች ኩፕ ደ ፍራንስ ደግሞ ደንከርክ ከፓሪስ ሰን ጀርማ የሚያደርጓቸው ጨዋታዎች የዛሬ ተጠባቂ መርሃ ግብሮች ናቸው። ምን ይጠበቃል በእነዚህ ጨዋታዎች? ውጤቱን ደግሞ ተመልክተን በነገ የዘገባ ሰዓታችን ላይ ወደ እናንተ የምናደርስ ይሆናል። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ እንወዳለን። ለዛሬ ግን እዚህ ላይ ያበቃን። መልካም ቆይታ።